ኬብሮን መንፈሳዊ ሚዲያ ዓለም በክብርና በእውቀት ያላረካቸው ያ ሚስጥራዊ የሌሊት መንገደኛ ከጨለማው ግርጌ ቆሞ የተማጸነበት ታላቅ ሳምንት የዳግም ልደት ሚስጥር እነሆ ይገለጣል። ኬብሮን መንፈሳዊ ሚዲያ በኢየሩሳሌም ጎዳናዎች ላይ በዚያ ጸጥታ በሰፈነበት በዚያ ድቅድቅ ጨለማ አንድ ሰው በዝምታ ይጓዛል። እርሱ ነው የሕግ መምህር፣ የፈሪሳውያን አለቃ፣ በሕዝብ ዘንድ የተከበረ ታላቅ ሰው። ነገር ግን በልቡ ውስጥ ዓለም የሰጠችው ክብርና ዕውቀት ሊሞላው ያልቻለ ትልቅ ክፍተት አለ። ለምን በሌሊት መጣ? አይሁድን ፈርቶ ይሆን ወይስ ከእውነተኛው ብርሃን ጋር ለመነጋገር ፈልጎ? ምክንያቱ ምንም ይሁን ምን የፈለገው አንድ ነገር ነበር፣ እውነት። ወደ ጌታ ቀርቦ እንዲህ አለው፣ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን ምልክቶች ማድረግ የሚቻለው የለም። ከእግዚአብሔር ዘንድ እንደመጣህ እናውቃለን። ጌታችን ግን የልቡን ጥያቄ አውቆ የሰው ልጅ የሚያስፈልገው አዲስ ትምህርት ብቻ ሳይሆን አዲስ ማንነት እንደሆነ ነገረው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊወርስ አይቻለውም አለው። ግራ ተጋባ። ከሸመገለ በኋላ እንዴት ሊወለድ ይችላል ሲል ጠየቀው። ጌታ ግን እየነገረው የነበረው ስለ ሥጋ መወለድ ሳይሆን ስለ ነፍስ መታደስ ነበር። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይቻለውም። የጥምቀትና የንስሐ ታላቅ ምስጢር ነው። ቤተ ክርስቲያን ብንኖር ስማችን ክርስቲያን ቢባል በውስጣችን አዲስ ሰው ሆነናል ወይስ አሁንም አሮጌው ክፋት የቂምና የትዕቢት ማንነት ውስጥ ነን? ታላቅ የምስራች! እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። በሌሊት መጥቶ በብርሃን እንደተመላለሰው እንደ ኒቆዲሞስ እኛም በዚህ ጾም መጨረሻ አሮጌው ማንነታችንን ጥለን አዲስ መንፈሳዊ ልደት ልንላበስ ይገባል። የአይሁድ መምህር የጌታ ደቀ መዝሙር ኒቆዲሞስ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።